አንድ ጊዜ አስቡት፣ ፍጹም የሆነ ህይወት። በዚያ ህይወት ውስጥ እናንተ የፈለጋችሁትን ሁሉ ናችሁ። እጅግ ስኬታማ፣ በሁሉ ሰው የምትወደዱ እና ማንም የማይረታችሁ ጀግና ናችሁ። እዚያ ዓለም ውስጥ ህመም የለም፣ ውድቀት የለም፣ ብቸኝነትም የለም። ግን በድንገት አይናችሁን ስትገልጡ ያላችሁበት ክፍል ባዶ መሆኑን ታያላችሁ። ስራችሁ አልተሰራም፣ ህይወታችሁ ባለበት ቆሟል። ያሳለፋችሁት ሰዓታት ሁሉ በምናብ የጠፋ ጭስ ነበር። ሰዎች ይህ ነገር ሳያውቁ በየቀኑ ያደርጋሉ። ምናልባት አንተም አሁን ይህን ቪዲዮ እያየህ አእምሮህ ሌላ ቦታ እየበረረ ሊሆን ይችላል። ዛሬ የምንነጋገረው ስለ አንድ ስውር የአእምሮ ወጥመድ ነው። ይህ ነገር ህይወትህን እየታደገህ ይመስልሃል፣ ግን በእውነቱ ይህ አይደለም። ቀስ በቀስ ህይወትህን እየሰረቀህ ነው። ታሪካችን የሚጀምረው በአንድ ወጣት አቤል በሚባል ነው። አቤል ከሰዎች ጋር ሲሆን ብዙም አይናገርም፣ በስራ ቦታም ዝምተኛ ነው። ሰዎች አቤልን ትሁት እና ዝምተኛ ነው ይሉታል። ግን የአቤል አእምሮ ውስጥ የሚካሄደውን ጦርነት እና ግርግር የሚያውቅ የለም። አቤል አውቶቡስ ውስጥ ሲቀመጥ፣ መንገድ ላይ ሲራመድ፣ አልፎ ተርፎም ሰዎች እያወሩት እያለ አእምሮ እዚያ የለም። አቤል በምናቡ ውስጥ ትልቅ መድረክ ላይ ቆሞ ንግግር እያደረገ ነው። በሺዎች የሚቆጠሩ ሰዎች እያጨበጨቡለት ነው። በእውነተኛው ህይወት ግን አቤል የቤት ኪራይ መክፈያ ገንዘብ እንኳ የለውም። እዚህ የሚገርም ነገር አለ። አቤል እውነተኛውን ህይወት ከመጋፈጥ ይልቅ ወደ ምናቡ ዓለም መሸሽ ይቀለዋል። ምክንያቱም እዚህ ዓለም ውስጥ እሱ ንጉስ ነው፣ በእውነተኛው ዓለም ግን ማንም ነው። ይህ ሁኔታ ማላዳፕቲቭ ዴይድሪሚንግ ይባላል። ብዙዎቻችን ይህንን የምናደርገው ለደስታ መስሎን ነው፣ ግን ከዚያ በኋላ አስገራሚ ነገር ተገኘ። አእምሯችን ለምን እንዲህ ያደርጋል? አእምሮ ሊጠላ ፈልጎ አይደለም። ይልቁንም አንተ ከህመም ለመጠበቅ የሚጠቀምበት የመከላከያ ዘዴ ነው። በሳይኮሎጂ ዓለም ይህ ኤስኬፒዝም ወይም ማምለጥ ይባላል። በህይወት ውስጥ ሪጀክሽን መተው ሲገጥምህ ወይም ኮንፊደንስ እምነት ሲያንስህ አእምሮህ ይህንን ባዶነት በምናብ ይሞላዋል። በምናብ ውስጥ ስትሆን አእምሮህ ዶፓሚን የተባለ የደስታ ሆርሞን ያመነጫል። ይህ ሆርሞን ልክ አደገኛ እጽ ሱስ ያስይዝሃል። በዚያ ጊዜ ሁሉም ነገር ተቀየረ። አእምሮህ እውነተኛውን ዓለም እንደ አሰልቺ እና ህመም የበዛበት አድርጎ ማየት ይጀምራል። በምናብ ውስጥ ስትሆን ደግሞ ደህንነትህና ክብርህ ይሰማሃል። ችግሩ ግን እዚህ ጋር ነው። አእምሮህ በምናብህ የምታገኘውን ድል እንደ እውነተኛ ድል ይቆጥረዋል። በዚህ ምክንያት በእውነተኛው ህይወትህ ውጤታማ ለመሆን የምታደርገውን ጥረት ያቆማል። ለምን እለፋለሁ? በሐሳቤ ቀለል ባለ መንገድ ማሸነፍ እችላለሁ ይላል። ለአፍታ ቆም ብለህ አስብ። በየቀኑ ስንት ሰዓት በምናብ ዓለም ውስጥ ታሳልፋለህ? ለምሳሌ የምትወዳት ልጅ ካንተ ጋር ስትሆን በሐሳብህ ትስማለህ፣ ግን በእውነቱ ሰላም ለማለት እንኳ ትፈራለህ። ወይም ደግሞ በሐሳብህ ትልቅ ሀብታም የሆነ ትልቅ መኪና ስትነዳ ታያለህ፣ ግን በእውነቱ ለራስህ የሚያስፈልገውን አንድ ገጽ እንኳ አላነበብከው። ምናልባት ደግሞ ካለፈው ትዝታህ ጋር ትጣላለህ። ያኔ የጎዱህን ሰዎች በሐሳብህ ስትገጥማቸውና ስታሸንፋቸው ሰዓታት ያልፋሉ። በእነዚህ ሁሉ ሁኔታዎች ውስጥ የምታጠፋው ጉልበትና ስሜት በእውነተኛው ህይወት ላይ ምንም ለውጥ አያመጣም። እንዲያውም ብቸኝነትን ይበልጥ ያበሰዋል። ከሰዎች ጋር ስትሆን እንኳ አእምሮ ስለማይገኝ ሰዎች ከአንተ መራቅ ይጀምራሉ። አንተም ማንም አይረዳኝም ብለህ ይበልጥ ወደ ውስጥ ትሸሻለህ። ይህ አዙሪት ህይወትህን የቆመ ውሃ ያደርገዋል። ታዲያ ከዚህ የአእምሮ እስር ቤት እንዴት መውጣት ይቻላል? መፍትሄው አሁን ላይ ማተኮር ነው። አእምሮ ሲሸሽ መጀመሪያ ንቃበት። አሁን አእምሮዬ ወደ ምናብ ዓለም እየሄደ ነው ብለህ ለራስህ ንገር። ሁለተኛውና ትልቁ ሚስጥር ግን በምናብ ውስጥ የምታየው ያ ጀግና ሰው፣ ያ አንተ መሆን የምትፈልገው እውነተኛው ማንነትህ ነው። አእምሮህ ያንን ሰው እንድትሆን ይፈልጋል፣ ግን መንገዱን ስላላወቀው በህልም ብቻ ሊያታልልህ ይሞክራል። ስለዚህ በምናብህ ከምትኖር ያንን ጀግና ሰው በእውነተኛ ህይወትህ መገንባት ጀምር። በህልምህ 100 ኪሎ ከምታነሳ በእውነቱ 1 ኪሎ በማንሳት ጀምር። በህልምህ በሚሊዮን ከምትቆጥብ በእውነቱ 1 ብር መቆጠብ ጀምር። ህመሙን እና ድካሙን ተቀበለው። እውነተኛው ህመም ከውሸት ደስታ ይሻላል፣ ምክንያቱም እውነተኛ ህመም ያሳድግሃል፣ ውሸት ግን ያደነዝዝሃል። የዛሬ ታሪካችን እና ትንተናችን ይህንን ይመስላል። ያስታውሱ፣ አእምሯችሁ የእናንተ አገልጋይ እንጂ ጌታችሁ መሆን የለበትም። ይህ ቪዲዮ ከተመቻችሁ ላይክ እና ሳብስክራይብ በማድረግ ቪዲዮውን ለሌላ ሰው እንዲደርስ እንድትተባበሩን በትህትና እንጠይቃለን። ሰላም ቆዩን። በቀጣይ በሌላ ቪዲዮ እስክንገናኝ